ስሜ ጸጋይ ሙሉ ይባላል። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ከቀኑ 6 ሰዓት ይሆናል እና እንደተመታው ያው ብዙ ነን የነበርና እጃችን ሰጠን። ወዲያው መጥቶ መከላከያ ራስ ነው ፈረስት ኤት ያረገልኝ። ወደዚህ እስከመጣ ድረስ ያጣው ደም እየፈሰሰብኝ ነበር። እየጠረጉ እያሉ እየተንከባከቡ ነው ያመጡን። ምግብ በሰዓታችን ነው የምንበላው። ፍርናሽ ማለ ሁሉ በቃ አሪፍ ነው የሚንከባከቡ ነው ያለ እና እናመሰግናቸዋለን። ስሜ ምራህፍት ይባላል። ሁለ ሰራዊት ሐወልቲ ይባላል። ረጅመ 131 ይባላል። ጦርነት ከቢድ ያነ መቸም አይፈልጠን ይራ አልዓን ይራ ተገዲደ መጽንበር ህመይ መኻን ሆናታት ሳይፈልጠን ይራ 15 ገዛይ ናህልሆ መጽም ሒዞም ነው ኸይዶም አነ ቆልዓይ ከይድኒ ለዮም ንዕናይ ገሊሎምኒ ንዕናይ ተፈናልኒ አድጎሽ ጽቡይ ሕክምና ይካተተለለ ኸያ ንሰምተለ እንዳመጹ ይሪኒ ሕክምና አለው ካባይ ዝጎደድኒው ሲለም እግሮም ስንክላት ሲለም አውግል ሲለም ሰረፉ ተም ዝሞቱ ሞይ ተመሉ ታሪፎም አለው ተም እግሮም ዝተቀረጽ ግን ገረታት ግን ኦታት ምን ግልጽ ኩሎም ሲካያ ኢኒራቃ ሲካ ገድፍ ከምኻድ ማለት ቃና አናስ ምን ካለን አና ናዲ ዲያተው አያስ ምንም ዛለኝ ነደ ካብ ከባብ ሸራር ኢና ነርና ናብ ሸረሪና እንመተለና አይተነገርናን ናብ ዝወታ አኹ ትኸዱ ዘለኹም ተባሂለ አይተነገርናን ጥራሕ ተወጎስ ተባሂለ ተወጎስ ተባሂሉ ካው ካብ ሸራሮ ናብ ሰንበል አካባቢ ባድመ ተአተኻ ናብ ዝገጠሎ ናኡ ኸይድና ናይ ኤርትራ መኪና ውፀኒሕናና ክሳዕ ናይ ሱዳን ደንበር ሒዘናና መጽን ካኡ ናይ ሱዳን ድማ ተቀቢለን ድማ ናብ ዘምጽናና ኣብዚ ምሰገርና ብጃልባ ገርና ኣብቱ ታሕታይ ዘለ ዓሚቕ ተወዳቕ ኣብኡ ቦታ አይና ሒድና ነርና ሲልና دحار بزو وقخ خفت نتلقن مدلاو قال ملا نرو قال أنا را تاو تخصص جميرو أما نقول تخصص جميرو مدلاو بدن بزي خانة أما نقول قالات نرني تدالو زي كأما نقول تخصص جميرو زي شو وين جاي ولا يبها 4 كورميت ساسان قلتن كورميتنا ساسان قلتن كل ترى صنعت شرق أساس حق تمهاري تبغى ورحي قطوحي طامتنا سك حمله كافت تكذا طرنت سي مرفت تكذا خاينه تمام تضحينا انا ما قاو تخصم ساعتنا خافت نفتروارينا افتراينا تحيل صبغ يسكفت برخات اسكالنا كل شعب سنطناون بزح قال قربنا شاور منامن او مسامنا منامن هيونا ملقسون هيونا صبغ واي ملقمقا من غدفو ወይ ሰላም ጥራህን እንደልንበር ሜ ያደራ ነጋሽ ግዴ ይባላል። የነበርኩበት ክፍል ደግሞ አርማ 13 ኮር 132 ክፍለ ጦር ማለት ደግሞ ዕርድ ትግራይ ይባላል። ሻምበል አዛዥ ወይ ደግሞ ኃይል መሪ የተነሳንበት ጉንበት 28 ወደ 29 ማንጊያ ነው። ከአድሚት የሚባል ቦታ ከሌሊቱ 6 ሰዓት ተነሳን። ከዛ ሌሊቱ 6 ሰዓት አካባቢ ሽራሮ እልፍ እንዳል በእግር ከዛ ከሽላሎ ከመለህ አካባቢ ደረስን ማለት ነው። 11 ሰዓት አካባቢ ከዛ በኋላ የኤርትራ መኪናዎች ነበሩ። በኤርትራ መኪና ተጉዘን ወደ ኢትዮጵያና የሱዳን ድንበር ላይ ደረስን። ሌሊት ሙሉ በቃ በመኪና ስንጓዝ አድረን ልክ ከሌሊቱ ሰዓት እዛ ማን ጧት ገባን 29 ማለት ነው። ልክ በ30 የተወሰነ አርፈን ከምሽቱ ማን ነው ከሌሊቱ 6 ሰዓት እንደገና ተነስተን በእግራችን ይሻለናል ብለን በእግራችን ተነስተን ልክ ሰኔ 1 ማለት ነው እዚህ ሸረሪና ገብተንዋል። ከምሽቱ 2 ሰዓት አካባቢ 1 ማለት ሰኔ 1 ምሽጋችን ተቆጣጣን። የአርም ሰባ የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ በሙሉ በእጃችን ገባ። ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበሩ። ያው እንግዲህ የዛኔ ሴቶች ነበሩ። አንድ መኪና ነበረች። በርካታ ሴቶች ደክመው ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው
ይዟቸውን ተሻገረ። ሐምሌ 25 ከጠዋቱ 11 ሰዓት ተኩል በስተግራችን በኩል የነበረው ብርጌድ 3 የሚባለው ተኩስ አሰማን። ፌዴራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ። ውጊያው በዛ ቀጠለ ማለት ነው። የተወሰነ ተዋጋ፣ ብዙ ቁስለኛ፣ ብዙ የተሰዋለ። እንግዲህ ከዛ መሃል ላይ ነው እኔ ልተርፍ የቻልኩ ማለት ነው። እጄ ሳነሳም የተቃወመኝ ወይም ደግሞ ያንገራገረ መከላከያ ሰራዊትም እኔ ያላየው በቃ እንደ ወንድማቸው በቃ ተንከባክበው ነው የወሰዱኝ። በኋላ አትፍሮ ምናምን ማሉና በኋላ ወደ ሕክምና አስገብተው እስካሁን እየተንከባከበው ነው ያለው። የፈለግነው እንበላለን፣ የፈለግነው እነሱ የበሉት እኛም እንበላለን። ምንም የከፋነ ነገር የለም። ጥሩ ላይ ነው ያለን። በቃ ወደ ጦርነት እንዳይገቡ በቃ እንድተውት ነው የምፈልግ። እንደኛ እንዳይሆነ ጥሩ ነገር በቃ እንዳይወጡ ወደ ውጊያ እንዳይገቡ በቃ እንትን እንዲሉ በቃ እንደከለከሉ አንዋጋም እንዲሉ በቃ እንደኛ የኛ እጣ እንዳይደርሳቸው ብዙ ሰዎች ስለ በረሃ ላይ ተነን ስለመጣን እንድተው ነው የምንፈልገው።